ተረጋጊ ዶክ እባክህ መልካም ዜና ዶክ መልካም ዜና እባክህ የሄደ መመለስ አይቻልም ማለት ሀያት ሻርፎ እንዴ አማጂ እንደዛ እኮ አይደል አማጂ እኔ አልሰማም እኔ አልሰማም አማጂ እኔ አልሰማም አማያቲ እኔ አልሰማም አያቲ እኔ አልችልም አያቲ እኔ አልችልም አያቲ እኔ አልችልም አያቲ እኔ አልችልም አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፋ ባሰለ አማጂ መረጋጋት ነው ያለብሽ። ደሞ በልሽት ነው ይላቃለው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳው እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለቆፈን ነው እንጂ ለሳጠ በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አያቴ አማቼን እንቅበራቸው። አንቺ በእኔ ህይወት ባትመጪ በህይወቴ ሀፕን ባታረጊ ኖሮ ማብራት ተሸክሞ የሚቆመው ያ የብረቱ ፖል ታቀበልሻ በቃ እሱም በድን ነበር መሆኑ። ውይ እኔ ገብጋባ ነኝ እናቴ እኔ ያሳነስኩብሽ እንደውም ይኸውልሽ ፖሉን ብቻ አይደለም የተሸከመው ማብራት አለ አይደል? እሱም በይን ጠፍቼ ብን ብዬ ቀር ነበር አንቺ ባትኖሪልኝ። እኔ ዘንድሮ ግን ፈጣሪ ፍቅራችንን ጠብቆታል። የዘንድሮ ምን ለየው? በየአመቱ ከአመት አመት እየጠበቀን ነው። ምንድነው እንዴ? ሁሌ ቫለንታይን ሲደርስ እኮ ማለት ነው 3 ወር ሲቀረው ነው የምንለያየው። ቫለንታይን ያልሽው? ቫለንታይን አንድ አይነት ለብሰን ነው እንደውም ዘንድሮ እናከብራለን፣ ቀይ በቀይ አድርገን። ኦኬ አንተ ከንቱ መበዝበዝ ነው። ቶሎ ብለው ነገር ፍጠር። እኔ ምንሽ ሄዋን ግን ምንሽ ሄዋን ነው እንዴ? ከሄዋን ጋር ምን አገናኘው? እንዴት ነው ምን አገናኘው? ሄዋን ያዳም እኮ ነው እያልኩሽ ያለሁት። ተረጋጋ። ምን ያስጨዋል? ፍሬ ከበል እምቢ አለ አንዴ እሱ አሻፈረኝ። መጀመሪያ ደግሞ አሻፈረኝ አለ። በግድ ከበላ በኋላ አንዴ ከገነቱ የተወረወረው በእናንተ ምክንያት። ምንድነው ዘንድሮ ማልተጣላም ነው? ምንድነው? ምን ማለት ምን እያልሽ ነው? ተረጋጋ። በቃ ታጠፈች እኮ አታየትም እንዴ? ተረጋጋ። ምንድነው አንተ? ይኸውልህ እኔ በየአመቱ በፈረንጆቹ እየቆጠርኩ ወይ ማለት ነው አልስትም ነበር። በዚህኛው በሀገራችን እየቆጠርኩ አልተበላውም። ፌብሩዋሪ ደርሶ አንተ ቫለንታይን ምናምን ብለህ ለትንሽ እስኮን ተበልተሽ ነበር ያራደልሽ። አንተስ? እኔማ 3 ወር ምናምን ነገር ብዬሽ እኮ ነው የተጣለው። በቃ ምን እግር ስር መውደቅ ነው ካለፈ በኋላ ፌብሩዋሪ 14 ካለፈ በኋላ እግር ስር መውደቅ። በነጋታው ሰይጣን የተነስቶብኝ ነው ማለት ነው። ምንም እንዳታስብ እሺ። እምር ከፍሬው ላቀምሳለሁ። እውነትሽን ነው? ቆይ አንዴ ወጣ ምንድነው? ምን ተፈጠረ? ሰባ ምን ተፈጠረ? ምን ሳልነግርህ ምንም ነገር አላረግም ብዬ ነው። ምንድነው? ፍሬን ሰጣሉ እኮ የምትለኝ እኮ ያን ፍራፍሬ የምን ፍራፍሬ ነው? እና ምንድነው? ድንግልና ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው፣ አዋቂ ልሆንልሽ ነው። አይነ ጥላሽ ሊገፈፍ ነው። በቃ ሊገፈፍ ነው። በቃ ስማ፣ ሰፈር ለአንድ ሰው እንዳትናገር። ይኸው ወዳጅ ስለሆንኩ ኧረ በጭራሽ ገላው ጀመረ ይሉኛል። ሰፈር በጭራሽ በቃ መጨረሻው ነው። ያስመርልሽ በይ የቆይታ ነው ጠፋ። ይቅርታ፣ በመሀል ደስታዬን መቆጣጠር አቅቶኝ። በቃ እንሂድና ፍሬ ትጭ አንተ ምን ትላለህ እኮ ይሄ አያስፈልግም እንዴ? አንቺ ደግሞ በቁም ነገር ይሁን በቁም ሰው ቁም ነገር እያወራ ትቀልጃለሽ። አንቺ ሳትጂ እንዴት ነው ፍሬሽን መውሰድ የምችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውረድ ትችላለህ። ዛፋችሁ ላይ ላውርድ? አውርድ። አቮካዶ ነው? እሺ፣ ቆንጆ ፍሬ። እሺ፣ ቆንጆ ፍሬ ነው። አባቴ ለኔም እኮ አባቴ ነው። አረ ለኔም እኮ አባቴ ነው። ውይ ወይ ያላይላ ውይ ወይ ያላይላ
ያማቹን ብር ሳይበላ አፈር በላው ይላል። አውጦ ምቾት እንዳማረው አፈር ዋጠው ይላል። አባቴ መለየት እንችላለን። እሺ ከዚህ በኋላ ምንም የሚቀርብኝ ነገር የለም። ታውቂያለሽ። እንለያይ እንደውም እሺ ቆረጥ አለቀ። በቃ አለቀ። ጀገን ነው ወሰንክ አይደል? በቃ ከዚህ በኋላ ወንድ ልጅ ነህ። ኧረ የታባቱ ወንድ ልጅ ነኝ። ከዚህ በኋላ ይኸውልህ ሴት ብትሄድ ሴት ትመጣለች። ኧረ በቃ ከዚህ በኋላ ምንም በቃ ያሲን በርታ። እሺ ጀግን ወንድ ያሲን ወንድ በቃ እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው። ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስበው ነው አይደል? ምንድነው የምታስበው? ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ። ከጋብቻችን ካገባሁኝ 3 ዓመት ነው። እዚህ ቤት እመጣለሁ ና እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው። ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ምንድነው ተናገር። ሲወሰልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናግረህ የመሸበት አይደል? ልናገር? አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን። ኑሐሚን ማናት? ኑሐሚን ናታ የሰፈሩ ወንድ እንዳለ የሚቆመጥባት። ተደረገ፣ ተከናወነ፣ ተፈጸመ። ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅም አለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅጠኗ። ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። አረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ